የሀና አባት በጣም ታመዋል። ጆሮን ማስታገሻ መድኃኒት አምጣልኝ አሉት። ግን ደግሞ ጆሮ ሐኪም ቤት ወይም ደግሞ ፋርማሲ ሄዶ እስከሚመልስ ጊዜ የሚሰጣቸው ህመም አይደለም። መተንፈስ አቅቷቸዋል። እንዲሁም ደግሞ ስለ ሀና የሚያዋሩት ሰው የቀድሞ ጓደኛቸውን አናገሩት። ያ ማለት የሀናን ቤተሰቦች አፈላልጎ እንዳገኝላቸውና ልጃቸውን ከቤተሰቦቿ ጥለው መሞት ይፈልጋሉ። ነገር ግን ልጃቸውን ከቤተሰቦቿ ከማገናኘታቸው በፊት ሞት ሳይቀድማቸው አይቀርም። ሀና ወይዘሮ ሜላት ተጨማሪ ስራ ለምላሴ ተንከባካቢ ቢሰጧት ደስ ብሏታል። እናም ጭማሬ በመሆኑም በጣም ደስ ብሏታል። ብዙ ደመወዝ ስታገኝ ግን አባቷ በጣም ህመም ላይ ደረሱ። አባቷ ለሷ እንዳታቅባቸውና እንዳትጨነቅባቸው ስለፈለጉ ህመማቸውን ዋጥ ያደርጋሉ። አሁን ግን የሚያስታግስ መድኃኒት ቢገዛላቸውም ይበልጥ ታመዋል። ሀና እንግዲህ ሌላ ችግር ተፈጥሮባታል። የምናሴ ጓደኛ የሀናን ውበትና ቁንጅና አይቶ እንዴት ይቺ የቤት ሰራተኛ ትሆናለች በማለት ግራ እየተጋባና እሷን እየተፈታተናት ይገኛል። ሀና አሁን ትልቅ ችግር ሰላም ሆናባታለች። ሰላም ደግሞ ልጁን ትፈልገዋለች። ላንቺ ስራ እንጂ ሌላ ነገር አያስፈልግም። ስለዚህ ከምናሴ ጓደኛ ጋር እያወራችሁ የነበረውን ሰምቻለሁ፣ አርፈሽ ብሰሪ ነው ብላ አስጠነቀቀቻት። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ዛሬ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ሀና በስራ ተጨማሪ ስራ ወይዘሮ ሜላት ሰጥተዋት ወደ ቱርክ በመሄዳቸው እጅግ በጣም ደስተኛ ናት። ነገር ግን ደግሞ አባቷ አሁን በጣም ኃይለኛ ህመም ላይ ይገኛሉ። አባቷን ካጣች እሷ ምን አይነት ችግር ውስጥ እንደምትገባ መኖር እንደማትችል ያለ አባቷ ማንንም ሰው እንደማታቅ ጠንቅቃ ታውቃለች። አባቷም እንደዛው። ሀና በምሰራው ስራ ሁለቱንም የምናሴን እንክብካቤና እንዲሁም ደግሞ የቤት ሰራተኝነቷን በደስታ አምና ተቀብላ እየሰራች ነው። በጣም ከምንም በላይ ደስ ብሏታል። ነገር ግን የምናሴ ጓደኛ አሁን ትልቅ ችግር ይፈጥርባታል። እሷ ደግሞ በጣም ተጨናንቃለች። እንግዲህ ሀና ቤት ውስጥ ስትሄድ አባቷ አገኘቻቸው። እናም ልጄ እንዴት ነሽ አሏት። አባዬ እንዴት ዋልክ? እሺ አመሸሽ እኮ በጣም አሏት። አዎ አመሸሁ፣ ስራ በዝቶብኝ ነው ይቅርታ አለችው። የምትሰሪው ስራ ምን ይሆን ልጄ ሲላትም አንቺ ደከምሽ እንጂ አሏት። አባዬ ደግሞ ሳልነግረህ ዛሬ ተጨማሪ ስራ ተሰጥቶኛል፣ ደስ ብሎኛል፣ መርቀኸኝ እኮ ነው የሄድኩት አለቻቸው። ደስ ይበልሽ የኔ ልጅ፣ ሁል ጊዜም ደስተኛ ሁኝልኝ አሏት። እሷም እራታቸውን ሰርታ ምግብ በልተው መተኛት አካባቢ ላይ ልጄ ጧት የይዘሽው የሄድሽው ወረቀትሽ እምን አደረሽው? ይመስለኛል በተማርሽበት ይመስለኛል ስራውን ያገኘሽው አሏት። አዎ አባቴ ሳልነግር ረስችው፣ ደስ ብሎኛል። እዛው ቤት ውስጥ ሩቅ ሳልሄድ ይበልጥ በስራዬ በትምህርቴ በተመረኩበት ሌላኛ ተጨማሪ ስራ አግኝቻለሁ። ሁለቱንም እየሰራሁ ነው። ፈጣሪ ሰምቶናል። አሁን የተሻለ ነገር የህይወትም እንኖራለን። ሲቀጥል ደግሞ ሁሉም ነገር እየተስተካከለ ነው አለቻቸው። የኔ ልሽ በጣም ደስ ብሎኛል። ደስ ይበልሽ። አንቺ ሁል ጊዜም ደስተኛ ከሆንሽ እኔ ደስተኛ ነኝ አሏት። ግን ሌሊቱን በጣም አሟቸው አደረ የሀና አባት። እናም ህመማቸውን ለማስታገስ አቅም ጭጠጥ ብለው እምቅ አርገው ያዙት። ሀና እንዳታይና እንዲሁም ደግሞ እንዳትጨነቅባቸው በጣም እያመማቸው በቃ አላ አይደለ ጸጥ አሉ። ከዛም ተነስታ ምግብ ሰርታ
ቁርስ በልተው ሀና ከዛ ከቤት ወጥታ ስራዋ እስከምትሄድ የሀና አባት በጣም ቸኮሉ። እሱም ለምንድን ነው ያስቸኮላቸው? ህመማቸውን ቢያንስ ኦፍ ብለው እንዲተነፍሱ ይፈልጋሉ። እናም ሀና ደግሞ ጠዋት እስከምትሄድ አባዬ ምን ሆነህ ነው? እንቅልፍ አይመስለኝም አለቻቸው። አይ ልጅ ደህና ነኝ፣ ብርዱ ነው መሰል መተኛት ብሎኛል፣ እንቅልፍ ነው አሏት። ከዛ እሷም በቃ ጆሮን ጥራውና ይምጣ አለች። በቃ እሺ ልጅ አሏት። እሷም ጆሮን ፈልጋ ሂዳ አንቺ ምን ሆነ ነው? አባቴ እኮ ትናንት በመጥፋት አግቼ ጠይቄ ይቅርታ ጠይቄ የለ ስለዚህ አባቴ ትናንት በመጥፋት በጣም ደብሮት ብቻውን ኩርትም ብሎ ነው ያገኘሁት፣ እባክህን አለችው። ከዛም እሺ እና ለዚህ ነው የደወልሽው አለ። ጆሮ እንግዲህ በሀና ፍቅር ተይዟል። በህይወቱ ቤተ ክርስቲያን በራሱ ጉዳይ ሄዶ አያውቅም። የሀና አባት ከመጡ እርሳቸውን ተከትሎ የግድ ሄድ ነበር። ዛሬ ግን ግዴታ ሆኖበት ሄደ። እናም ሀናን ስላፈቀራት ፈጣሪውን ሊለምን ሄደ። ፈጣሪ ሆይ እኔ ለራሴ ምንም የሌለኝ ሚስኪን ልጅ ነኝ፣ እባክህን አትፈትነኝ፣ ለፍቅር ዝግጁ አይደለሁም፣ ልቤንም አትስበረው፣ እባክህን ፈጣሪ ሆይ አንተ ሁነኝ፣ አንተ እርዳኝ፣ እባክህን እያለ ፈጣሪውን መማፀን ጀመረ። ከዛም እኔ አቅም የለኝም፣ ብርታት የለኝም፣ በዚህ ህይወቴ ላይ ፍቅር ተጨምሮ እኔ አልችልም፣ አንተ መላ ስጠኝ እያለ ፈጣሪውን ሲለምን ሀና ደወለች። በደስታ አነሳው። ከዛም ሄሎ ሀና አላት። አቤት ምን ነሽ ነው አላት። ምንም። እንዴ የት ነህ አንተ? ቤተ ክርስቲያን በዚህ በጧት አለችው። አዎ አባዬን ጥለኸው አለች። እንዴ እርሰው ፍቅር አላዘወት ምን ያደርግልዎታል በጧት በቤተ ክርስቲያን አላት። ምን አለችው። ለማቀለድ ነው ባክሽ፣ ቤተ ክርስቲያን በጧት ይዤዎት እንዳልመጣ ብርድ ነው ብዬ ነው አላት። አሁን የት ነህ አለችው። አሁን አባቴ በጣም ብቻውን ነው፣ ትናንት በመቅረት እዛ ኩርትም ብሎ ነው። አሁን ሄድለት እሺ፣ እኔም ወደ ስራ እየሄድኩ ነው አለችው። መጀመሪያ ግን ደነገጠ። ምን ሆኑ አባባ? ምን ተፈጠረ? ምን ነሽ ነው አላት። እንዴ ያው ስራ ቦታ ልሄድ ስለሆነ የአባቴን ነገር ነው እንዳደስ እኮ አካበድከው አለች። እሺ በቃ ሀንዬ እሄዳለሁ ብሎ አባቷ ጋር ሩጦ ሲሄድ የሀና አባት በጣም ታመዋል። ጆሮ ሲገባ እሺ ሰላም አደሩ አለ። ሰላም አደርክ ልጄ አሉት። ይላሉ። ምን ሆኑ ባባ? ምን ሆኑ አባባ? ምን አለ። አረ ዛሬ በጣም አሞኛል አሉት። መተንፈስ አልችልም ውጋት ሲላቸውም እንዴ ምን ነው ምን ተፈጠረ አለ። እና ታዲያ እንደዚህ እያመመው ሀና ስራ ቦታ ሄደች አለ። እሷ አታውቅም። እንዴት? ጠዋት እሺ ተነስታ ስትሄድ ሌሊቱን ሙሉ አሞኝ ነው ያደረው እና አሞት አድሮ እንዴት ጥላ ትሄዳለች? ሐኪም ቤት ልውሰድዎት አለ። ሐኪም ቤት አልሄድም፣ ግን ደግሞ ሀና እንዳትጨነቅ ብዬ ህመሜን ዋጥ አርጌ ነው ያደርኩት። ጠዋትም የእንቅልፍ አስመስዬ ከቤት እስከምትወጣ ሸኘኋት አሉት። እሺ ምን ላድርግ ሐኪም ቤት እንሄድ ሲላቸውም አልሄድም ብለው ሲያማቸው ህመሙ ሲነሳባቸው የሚሰጣቸው የፋርማሲ ወረቀት ሰጡት። ጆሮም ያንን ፋርማሲ ሄዶ መድኃኒቱን ለማንጣት ሄደ። ግን ሀና አባት በጽናት አመዋል። ጆሮ መድኃኒቱን እስከሚያመጣ የሚቆዩት አይመስሉም። ሀና ስራ ቦታ ጧት ከመንጣቷ በፊት ምናሴ ሰላምን ሄዶ ልሄድ ነው ሲስተር አላት። ወዴት ነው አለችው። ትምህርት ቤት። እንዴ እና ለእኔ መንገድ አስፈላጊ ነው አለችው። እንዴ እናቴ አደራ ስላለችሽ እኔን የመንከባከብ ከቻልሽ ብዬ ነው አላት። ማ እኔ አለችው። አዎ እሺ ቁርስ ልስራለ አለችው። ምን አንቺ ነሽ የምትሰሪልኝ? ቁርስ በልተሃል አለችው። ማን የሰራውን አላት። ሰራተኛው አልመጣችም እንዴ አለኝ። እንዴ ገና እኮ ነው። እናንተስ ትምህርት ቤት መሄጃ ገና አይደለ
አለችው። አይ ዝም ብዬ መሄድ ስለፈለግኩ ነው፣ ብር ካለች ስጭኝ አላት። ቦርሳው እዛ ነው ውሰድ፣ ቁርስ ልስራለህ አለችው። ምን አንቺ ነሽ ቁርስ የምትሰሪው አላት። አዎ ምን ችግር አለው አለች። አረ እህቴ አላት። ከዛም የምሬን ነው አለች። እሺ በቃ አሁን ምግብ ብር ስለሰጠሽኝ እዛ አበላለሁ ችግር የለውም አላት። የኔ ውድ ባቢ ቤቢ አለችው። ምን እህቴ ሰላምዬ ቤቢ ነው ያልሽኝ አላት። አዎ እኔ እኮ መጣና አቀፋት። ናፍቀኝ ነበር። እኔ ቤት ውስጥ እንጨቃጨቃለን እንጂ እኮ ትናፍቀኛለህ አለችው። የእውነት ደስ ብሎኛል አላት። በል ትምህርት ቤት ሄድ እንዳይረፍድብህ ብላ ሄደች። ሀናም መጣች፣ ስራዋን ሰራች። ከዛም ሀና ሰላም ቁርስ እየበላች እያለ አንቺ እያለች ጠራቻት። ወይ ሰላምዬ ምን ልታዘዝ አለቻት። ሻይ ትቀጅልኛለሽ አለች። እየቀዳሁት ነበረ አሁን አመጣልሻለሁ አለቻት። እሺ በቃ አለች። ከዛም በትምህርትሽ ደግሞ ማሚ አድንቃሻል፣ ጎበዝ እንደሆንሽም እያደነቀችሽ ነው አለቻት። አዎ ሰላምዬ በትምህርት ደስተኛ ነኝ። እንዴ እንኳንም ያልተማርኩ እንኳንም ትምህርቴን ያቋረጥኩ አይገርምሽም አለቻት። ለምን አለች። እንዴ አንቺ የቤት ሰራተኛ ተምረሽ የቤት ሰራተኛ ሆነሽ ይኸው የኔ ገረድ ሆነሻል አለቻት። ቢሆንም ትምህርት ለገንዘብ ብቻ አይደለም አለች። እሰይ ጭራሽ እና ለምንድን ነው እኔ ትምህርቴን ያቋረጥኩት ለምን ይመስልሻል አለቻት። ለምንድን ነው አይውልሽ የተማሩት ሁላ ገንዘብ ያላቸው የተማሩ አይደሉም። ስለዚህ ጊዜን የማቃጥለው እዛ ለትምህርት ለምንድን ነው ተፍ ተፍ ብዬ ገንዘብ የማመጣበትን ነገር ባገኝ ብዬ ነው አለቻት። እኔ ትምህርት ለገንዘብ ብቻ ነው ብዬ አላምንም፣ ለእውቀት ነው። ኧረ እባክሽ ተምረሽ ይኸው አንቺ ገንዘብ ፍለጋ ሳትወርጂ በግድሽ የኔ ገረድ ሆነሽ እየሰራሽ ነው። ስለዚህ እኔ ደግሞ ይሄን አልፈልገውም አለቻት። አረ ሰላምዬ እንደዛ እኮ አይደለም፣ እውቀት እኮ መታደል ነው። እውቀት ካለሽ ደግሞ እውቀትሽን ቀቅለሽ ትበይዋለሽ። ይኸው ገረድ ሆነሽ የለ አለቻት። እኔ በሱ አላምንም ስትላት ሂጂ ወደዛ ልትፈላሰፊብኝ ታምራለች ያምራታል እንዴ አለቻት። እሺ በቃ ሰላምዬ ይቅርታ ብላ ወደ ክችኗ ሄደች። ከዚያም የትምህርት ሰዓት መለቀቂያቸው ሲደርስ ምናሴ ጋር ሂዳ ጠበቀችው። ምናሴም ሀንዬ ቆየሁብሽ አይደለ ስራ እኮ ሆኜ ነው ኳስ እየተጫወትኩ አላት። አረ ችግር የለውም አለችው። ምናሴ ጠዋት ሲወጣ ሰላምን ከሀና ጋር ደግሞ እንዳትጣሉ ብላት ነበር። እየመከርከኝ ነው እያስጠነቀቅከኝ አለችው። እያስጠነቀቅኩሽ አይደለም እህቴ ብሏት ነበር የሄደው። እናም ምናሴ ሲያገኛት ሀንቾዬ በጣም ይቅርታ በፀሐይ አልቆየሁሽ ሲላትም አረ ችግር የለውም አለች። በቃ እናቴ እስከምትመጣ የኔ ተንከባካቢ አንቺ ነሽ አላት። አዎ ደስ እያለኝ ነው ደግሞ አለችው። ከዛም እየሄዱ እያለ የምናሴ ጓደኛ የብዙ አመት ተራርቆ እንደነበረም አገኙ። ከዛም የት ነህ አንተ እንዴት ነህ ጠፋ ተባባሉ። አዎ ጠፋውኝ እንድነህ ተባብለው አንተ ይህን ትምህርት ወጥረሃል አለ የምናሴ ጓደኛ። አዎ ግድ ነው አለው። ከዛም ተዋውቁ ማነት ደግሞ ይቺ አለው። ተዋውቁ ሀና ትባላለች አለው። ከዛ እሱም ስሙን ነገራትና ተዋውቀው በሰዓቱ ትኩረት አድርጎ ስላላያት የምናሴ ጓደኛ ሀና ምንም አልመሰለችውም። ከዛም እቤት እንድትመጣ ማታ ሲለውም እመጣለሁ በደስታ ነው የምመጣው፣ እንዳውም እዛው ነው ማድረው አለ። ከዛም ሀኒ ደግሞ በደንብ አየችው። ምን አስባ ነው? ሀናና ምናሴም ወደ ቤት መጡ። ከዛም እቤት መጥተው ምናሴም ምሳውን በልቶ ክላሱ ቁጭ ብሎ መጽሐፍ ማንበብ ጀመረ። እሷም ገባችና ሀኒ እሺ ሰላም የለችም እንዴ አላት። ሰላም አሁን ነው የወጣችሁ አለችው። እሺ ለማንኛውም ምግብ ሰርቻለሁ አቀራርባችሁ ብሉ፣ እኔ ደግሞ ሻወር ልውሰድና ልሄድ አለችው። እሺ ልሸኝሽ አላት። አረ አያስፈልግም ቅርብ እኮ ነው ቤቴ፣ ደግሞ አንተማ ልሸኝህ ነው አለችው። አንቺ አላት። እንዴ
አንተ እኔን ስትሸኝ እኔ አንተን ስሸኝ ዝም ብለን አመሸን ማለት እኮ ነው ወደዛ ወደዚህ ስንል አለችው። ከዛም አይ እያቀለድኩ ነው አላት። አይ ችግር የለውም ቤቴ በጣም ቅርብ ነው፣ ስለዚህ ኖርማል ነው እኔ ሄዳለሁ አለችው። እሺ በቃ እንዳይመሽብሽ ተጣጥበሽ ሂጂ እኛ ቅርበን እንበላለን አላት። እሺ ብላ ሄደች። እናም ሄዳ ማታ እንግዲህ የምናሴ ጓደኛ ቤት መጣ። ሰላም ጓደኛው እንደሚመጣ ነግሯት በደስታ ተውጣለች። እናም ሀንቾ እያለች ሀንዬ ዛሬ እኔ ጋር ነው ምሳ የምንሰራው እያለች ነበረ። ከዛም እያወሩ እያሉ እያጠኑ እያሉም እንግዲህ ሰላም መታ በር ቆረቆረች። ሰዎች እራት አትበሉም አለች። ሰላምዬ እዚህ ብታመጭልን ምን ችግር አለው አላት። ምን እኔ ለፍቼ ጣውላ ላይ አስቀምጬ አቅርቤ ጭራሽ እዚህ የራሳችሁ ጉዳይ አለች። እውነት ሰላም ምግብ አቅርባ ነው አለው። እና አለች። ከዛ ምናሴ ባክ ሙድ እየያዘችብን ነው የሚሆነው ሀና አቅርባው ሂዳ ይሆናል አለ። ገረመውና ሁላቸውም ሄደው መብላት ጀመሩ። ሰላም እንግዲህ ልጁን ስለወደደችው ታጨናንቀዋለች። ብላ ብላ ምን ላድርግልህ ምን ልጨምርልህ እያለች ከዛ እሱ ምናሴ ደግሞ አራት አጨናንቀው ምን ሆነሽ ነው እንዴ ለዚህ ቤት እኮ እንግዳ አይደለም አላት። እስኪ አንተ ደግሞ ዝም በል እንዳውም ማስተናገድ አለብህ አንተ ነህ ልጁ እኮ ለዚህ ቤት ጓደኛ አይደለ እንግዳም ነው አለች። ከዛም እሺ እሺ እየበላሁ እኮ አይደለም አለችው። ደግሞ ምግቡ ይጣፍጣል አለ። ከዛም ላጉርስህ አለችው። እየበላ ስላልሆነ ላጉርስህ ብላ ጎረሰችው። ከዛ የምናሴ ጓደኛ ምናሴን አየት አደረገና ጎረሰላት። ከዛም ልጨምር ምን ልጨምርልህ አለችው። መኮረኒ ጨምሬ አለ። ከዛም ጨምራላቸው በልተው ጨርሰው ተኙ። በጧቱ ደግሞ እንግዲህ ሀና ደወለችለት ጆሮም ጸሎት እያደረገ ነበረ። እናም ፍቅርን ተጨምሮብኝ አልችልም እያለ ስለሷ ያሰበ ደወለችለት። ደስ አለው። ፈጣሪ ሆይ ሰምተኸኛል ማለት ነው። እኔ ስለሷ እያነሳው በውስጥ እያሰብኩ እያለ እሷም ደወለች አለና ስልኩን አነሳው። እናም አባቷ ጋር ሄዶ እንዲቆይላት ለመነችው። ከዛ እሱም ሄዶ የአባቷን ህመም ማስታገሻ መድኃኒትም ለመግዛት ሄደ። አባትየውም በጣም ታመዋል። ሀኒ እንግዲህ ወደ ስራ መታ ቁርስ ሰርታ አቅርባ እያለ የምናሴ ጓደኛ አይኑን ጣለ። በጣም ይመለከታት ጀመር። ሀና ግራ ተጋብታለች። እናም ክችን ሄዶ ሀናን ያዛት። አንቺ ደግሞ ምንድነሽ? በር ከፈተችለት። ማን ከፈተል በሩን አለችው። ሰላም ሰራተኛ ናት ነኝ አለች። ቆንጅዬዋ አለች አላት። አዎ ግን እኮ ሰራተኛ መስልም ሲላትም እንዴ እኛም አላመንም ነበር ሰራተኛ ነኝ ብላ ግግም አለች። እኛም አምነን ተቀብለናል አለችው ሰላም። ከዛ ምናሴ ልጅቷ ምስኪን ናት፣ ህይወት ፊቷን አዙሮባት ነው። አባቷ ታሞባት በትምህርቷም ጎበዝ ተማሪ ነች። እናም አባቷን ለመሳከም እኛ ቤት ተቀጥራ እየሰራች ነው አለው። ከዛ ሀናን ሄዶ ያዛት። ምንድን ነው ቆንጅዬ ነች ሲላት አካበድክ አለችው። እውነት ያካበድኩ አይደለም እውነታውን ነው የነገርኩሽ፣ በጣም ቆንጆ ነሽ አላት። አመሰግናለሁ እውነት አለችው። አንቺ ቆይ ቆንጅናሽን አታውቂውም እንዴ አላት። አይ አካበድከው አለች። ከዛም የሆነ የፍቅር ጥያቄ ለመጠየቅ ፈለገ። ይተናኮላት ጀመር። ይኸውልህ እኔ እዚህ ቤት ሰራተኛ ነኝ፣ ከአንተ ጋር የምጨማለቅበት ጊዜ የለኝም አለችው። ከዛም እኔ ማን እንደሆንኩ አታውቂም አላት። ማንምም ምንም አይመለከተኝም ብላ ጥላው ሄደች። አረ ይኸውልሽ አለና ደነገጠ። ከዛም መልሳ ምግብ ስትሰጣቸው እሺ ላጉርስሽ አላት። ከዛ ሀንቾ ምግባት ጉርሻ አትወድም አለች። ሰላም ቀንታ አለች። እሺ ለምን እኛ ጋር አትበይም አለ ምናሴ። አይ ለዛ ሳይሆን ስራ ስላለብኝ እኮ ነው አለ። ከዛም አለችው
ሰላም ደግሞ ሀንቾ እንኳን እኛ ጋር ምግብ መብላት ይቅርና ለብቻዋ ራሱ የምትወድ አይመስለኝም አለችው። ከዛም ግን ልጅቷን ተዋት ምስኪናት አለ ምናሴ። በጣም ይቆረቆርላታል። እንግዲህ አዲሱ ልጅ ሀናን ፈልጎታል። ሰላም ደግሞ ጠርታ የምናሴ ጓደኛ ምንድን ነው ያለሽ? ማታ ያወራችሁትን እያንዳንዱ ነገር ሰምቻለሁ አለቻት። ምንም አላወራንም። ልትክጂ ትመክሪያለሽ አለቻት። እዩ ካድኩሽ አይደለም በቃ እንደ ተሰማሽ እንደሰማሽው ነው አለች። እኔ እኮ አርፈሽ ብትቀመጭ ነው የምሻልሽ፣ ስራሽን ብትሰሪ ነግሬያለሁ አለቻት። የምለው ገብቶሻል አይደል አለች። ገብቶኛል። እኔ እኮ የእናንተ ቤተሰብ ነው እና አስቀይሜው እንዳይደብራችሁ ብዬ እንጂ አጠገቤ እንዳይደርስ ማድረግ እችላለሁ አለቻት። እንደሱ ነው የሚሻለው። አዎ አለች። አሁን እሺ በቃ አለቻት። እናም እንግዲህ ሀንቾ ወደ ቤቷ ለመሄድ እንዴት እንደምትሄድም ምናሴን ጠየቀው። ቤቷ የትም እንዳለ ጠየቀው። አባቷ ታሞባት ሚስኪን ቤተሰቦቿን አባቷን ለማሳከም እነሱ ቤት እንደገባች ነገረው ለጓደኛው። አሁን ወደፊት እቅዱ ምንድን ነው? ሀናን ለማጥመድ እንግዲህ ጆሮም አፍቅሯታል፣ የደሴውም ኤልያስ ያፈቅራታል። ሲቀጥል ደግሞ አሁን ደግሞ ይሄ የምናሴ ጓደኛ ያፈቅራታል። ምናሴ ራሱ ምን እንዳሰብ አላቅም። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።